ደግሞ የቤቱን ውድ ሂውማን ሄር በሚገርም ኳሊቲ ላሳያችሁ። ይህን የምታዩትን የቪየትናም 26 ኢንች ዊዝ ሂውማን ሄር ካሽ 600,000 ከፍላችሁ የቀረውን 1.7 ሚሊዮን ደግሞ በባንክ የምናመቻችላችሁ ይሆናል። አሁን የምነግራችሁ ነገር ሊያስደነግጣችሁ ስለሚችል አረፍ ብትሉ እመክራለሁ። ይሄ 26 ኢንች ኢር ቱ ኢር ኤችዲ ኮፍያ ሌንስ ነው። 500,000 ብር ቅድሚያ ከፍላችሁ የቀረውን 1.2 ሚሊዮን ብር ደግሞ ባንክ የምናመቻችላችሁን ሂውማን ሄር ላሳያችሁ። አሁን በተደረገ ጥናት ለባለቤትህ ወይ ደግሞ ለእናትህ ሂውማን ሄር ገዝተህ ሰርፕራይዝ የምታደርጋት ከሆነ ወደ 10 ዓመት እድሜያችሁ ላይ እንደሚጨምር ሳይንስ አረጋግጧል። ሰላም ጤና ይስጥልኝ ውድ የሚኩቲው ቤተሰቦች፣ ዛሬም እንግዲህ በመዝናኛው አምዴ 11.5% እድገት ያስመዘገበች ሀገር ቅብጠት ሲያምራት እንዴት እንደሚያረጋት ላሳያችሁ ነው። ባለ 2 ዲጂት አሃዝ እድገት ያስመዘገበች አንዲት ሀገር ለካ በመጀመሪያ ቅብጠት ሲያምራት ሂውማን ሄር ነው የምትገዛው። ከዛ ዜጎቿን በሁለት ተከፍላቸዋለች። አንደኛው እጅግ በጣም ደሃና ሁለተኛው ደግሞ እጅግ በጣም ሀብታም በማለት በሌላ አነጋገር ትርጉሙ ሂውማን ሄር ለመግዛት አፎርድ የሚያደርጉና ሴንቴቲክ ለባሾች በሚል መሆኑ ነው። ካልሆነ አሁን ይህን ማስታወቂያ እንስማውና እውነት ይሄ ማስታወቂያ የተሰራው ኢትዮጵያ ውስጥ ላሉ ነዋሪዎች ነው። 500,000 ብር ቅድሚያ ከፍላችሁ የቀረውን 1.2 ሚሊዮን ብር ደግሞ ባንክ የምናመቻችላችሁን ሂውማን ሄር ላሳያችሁ። ይሄንን 14 ኢንች ብራውን ስትሬት ሄር ቦሌ ዋርካ ታወር ፈርስት ፍሎር 15 ቁጥር ካሽ 500,000 ብር ይዘው ሲመጡ የቀረውን 1.2 ሚሊዮን በባንክ አመቻችተን በደስታ እንልኮታለን። ባለፈው 500,000 ካሽ ከፍላችሁ የቀረውን 1.2 ሚሊዮን ደግሞ በባንክ ያመቻችንላችሁን ሂውማን ሄር ብዙዎቻችሁ ወዳችሁታል፣ እንዲሁም ተጠቅማችሁበታል። አሁን ደግሞ የቤቱን ውድ ሂውማን ሄር በሚገርም ኳሊቲ ላሳያችሁ። ይህን የምታዩትን የቪየትናም 26 ኢንች ዊዝ ሂውማን ሄር ካሽ 600,000 ከፍላችሁ የቀረውን 1.7 ሚሊዮን ደግሞ በባንክ የምናመቻችላችሁ ይሆናል። እውነት አሁን ዜጎቿ በጎጠኝነት የጎሪጥ በሚተያዩባት፣ የሕክምና ባለሙያዎቿ ደሞዝ ከ10,000 ብር በማይበልጥበት፣ የኑሮ ውድነቱ ጣራ በነካበት፣ የእርስ በርስ ጦርነቱ በተፋፋመበት፣ የነዳጅ ዋጋ አይናችንን ዘግተን በምንከፍትበት ቅስፈት በሚጨምርበት፣ የዋጋ ግሽፈቱ ከቁጥጥር ውጪ በሆነበት፣ ዜጎች ከቦታ ቦታ ሲንቀሳቀሱ እንደ ዶሮ ማንቁርታቸውን እየታነቁ በሚሊዮኖች በሚጠየቁበት ሀገር፣ በልቶ ማደር ብርቅ በሆነበት ሀገር አንድ ሂውማን ሄር 2,300,000 ብር እየተሸጠ ነው። ይሄ እንግዲህ መንግስት በሚያውቀውና ንግድ ፍቃድ አውጥተው ግብር እየከፈሉ በሚንቀሳቀሱ ተቋማት ውስጥ ነው። መቼስ ይሄ ነፃ ገበያ ነው፣ ግብር እስከ ከፈሉ ምን ያገባሃል ለተለይ ነው ያገባኛል። ለሂውማን ሄር ይሄን ያህል ገንዘብ የሚያወጣ ሰው ካለ ምንጩ መጣራት አለበት። የአንድ ዶክተር ደሞዝ ከወጪ ቀሪ 10,000 ብር በማይሞላበት ሀገር የትኛው ፕሮፌሽን ላይ ያለ ሰው ነው ይሄን አፎርድ ማድረግ የሚችለው? መምህሩ ነው? የመንግስት ሰራተኛው ነው? ኢንጂነሩ ነው? ወይስ የመንግስት ባለስልጣኑ ነው? መልሱን ለናንተ እተወዋለሁ። ነጋዴዎቹማ ለሴፍቲህም ይጨነቁልሃል። ሊያባብሉ ሲፈልጉ እንዲህም ብለው ማስታወቂያ ይሰሩልሃል። አሁን በተደረገ ጥናት ለባለቤትህ ወይ ደግሞ ለእናትህ ሂውማን ሄር ገዝተህ ሰርፕራይዝ የምታደርጋት ከሆነ ወደ 10 ዓመት እድሜያችሁ ላይ እንደሚጨምር ሳይንስ አረጋግጧል። በተለይ ደግሞ ቆንጆ ኳሊቲ ያላቸውና ውበት ያላቸውን ሂውማን ሄር የሚገዛ ይሄ ቆንጆ አጭር ረጅም የማይባል 20 ኢንች ፒሲ ከርድ ወይም ደግሞ አጠር የምትል ፉሚ ገዝተህ ሰርፕራይዝ አድርጋት። እድሜህ ላይ 10 ዓመት መጨመር ከፈለግ ስልካችን ባዮ ላይ ያለ ይደውሉ። ለመሆኑ የትኛው ጥናት ነው ይሄን የሚያመላክተው? ምን አይነት ሪሰርች ሜቶዶሎጂ ተጠቅመው ያጠኑት ጥናት? ኩዌሽነር ሰብስበው ነው? መንግስትስ እንዲህ አይነት ጥናት ተሰርቷል ሲባል እውነት ወይስ ውሸት ለመሆኑ የሚመለከተው አካል ለማጣራት የሄደበት ርቀት አለ? ድህነትን መጥላት ይቻላል። ድሃን መጥላትና በድሃ ላይ ይህን ያህል ሙድ መያዝ ግን ያተዛዝባል። እውነት ነው፣ ይሄ ጊዜ ያልፋል። 70% የሚሆነው የሀገሪቱ ገበሬ በበሬ በሚያርስበት ሀገር ላይ የቤት ኪራይ መክፈል ያቃተው የከተማው ነዋሪ ላይም ጭምር እንዲህ አይነት ታራለህ፣ ትደብናለህ፣
ምን አባህ ታመጣለህ የሚል ማስታወቂያ መስራት ወንጀልም ኃጢአትም ሆኖ ሳለ መንግስትም ባላየ አይኑንና ፊቱን ካዞረ እግዚአብሔር እርስ በርስ የምንተዛዘንበትንና እጅ ለእጅ ተያይዘን ተጋግዘን የምንደጋገፍበትን መንገድ እንዲያመጣው ተግተን እንጸልያለን። የከተማችን የበኩር ልጆች እውቅና የተሰጣቸው ባለሀብቶች ብቻ እንዲኖሩ መፈቀዱ እኔ ልክ እንደ መዲናችን እንደ አዲስ አበባ ነው የምመለከተው። አዲስ አበባ በኮሪደር ልማቱና በሌሎች የፓርክና የመንገድ ልማቶች አሸብርቃ ሂውማን ሄር በሂውማን ሄር ስትሆን ሌሎች የክልል ከተሞች ግን ሴንቴቲክ እንኳን ጠሮባቸው በራሳቸው ጸጉር አምፖሎ እንዲሰሩ ሲፈረድባቸው በእርግጥ ያተዛዝባል። አዲስ አበባ ብቻ ናት እንደ ኢትዮጵያ የሚል ጥያቄ ማስነሳቱ አይቀሬ ነውና ለማንኛውም ለሁላችንም መልካሙን ያመጣልን ዘንድ እየተመኘው የዛሬውን ጽሑፌን አበቃው። ቸር ሰንብቱልኝ። ሜኮቲዩብን ላይክ፣ ሼር፣ ሰብስክራይብ በማድረግ አጋርነታችሁን አረጋግጡ።